ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ በእርግጠኝነትም ከቅጥር ስራ የምትወጡበትን 8 መተግበር ያለባችሁ ነገሮች ነግራችኋለሁ። በእርግጠኝነት ነው የምነግራችሁ። እነዚህ ነገሮች ከተከበራችሁ በእርግጠኝነት አፍተር ሰም ታይም የራሳችሁን የሆነ ቢዝነስ ቢውልድ ማድረግ እንደምትችሉ ተስፋ አደርጋለሁ። ቀጥታ ወደ ቪዲዮ። መጀመሪያው ማድረግ ያለባችሁ ምንድነው? ቅጥር ስራ ላይ ካላችሁ ባርነታችሁን አምናችሁ መቀበል አለባችሁ። እንደምታውቁት ያው እስር ቤት ውስጥ ያለ ሰው ለማምለጥ ከፈለገ መጀመሪያ እስር ቤት ውስጥ መሆኑን ማመን አለብን። ያለቃችሁን ትዕዛዝ፣ የወር ደሞዝ መጠበቅ፣ የብድር ዕዳ፣ ይሄ ዘመናዊ ባርነት ነው። ስለዚህ የመጀመሪያው መያዝህን ማመን አለብን። ስለዚህ ከዚህ ለማምለጥ ትተጋለህ፣ ከዚህ ለማምለጥ ትናደዳለህ። ስለዚህ መጀመሪያ ማድረግ ያለባችሁ ይሄ ነው። ሁለተኛ በጣም ወሳኝ የምለው ከ11 ሰዓት በኋላ ለራስህ መስራት ይኖርብሃል። ከ11 ሰዓት ተኩል ከስራ ከወጣችሁ በኋላ ከጠዋቱ 2 ሰዓት እስከ 11 ሰዓት ለአለቃ የምትሰራውን ላለመራብ ትሰራለህ። ከዛ በኋላ ግን ከ11 ሰዓት በኋላ የራስህን ስራ መስራት ይኖርብሃል። ቲቪ ማየት፣ መዝናኛዎችን ማቆም ይኖርብሃል። ነፃ እስከምትወጣ ድረስ እንቅልፍ ሊኖርህ አይገባም። ይህንን በሁለተኛ ላይ ያልኩ። ሶስተኛ ስልክህን ወደ ኤቲኤም ቀይረው። እጅ ላይ ያለው ስልክ የመዝናኛ ዕቃ አይደለም። ባይዘዌ ጋይስ የገንዘብ ማተሚያ ማሽን ልታደርጉት ይገባል። ሰዎች በቲክቶክ በኢንስታግራም አብዛኛቸውን ጊዜያቸውን ሲያቃጥሉ ታያላችሁ። እናንተ ግን መሸጥ፣ ማስተዋወቅ፣ ኮንተንት መስራት መማር ይኖርባችኋል። ድፍረትን ልትማሩ ይገባል ማለት ነው። አራተኛ ገንዘብ ሳይሆን ችሎታን መጀመሪያ ማሳደድ አለብህ። ዲግሪ የቅጥር ስራ የሰጠህ ወረቀት ነው። ባይዘዌ እሱ ያን ያህል ዋጋ የለውም። ሽያጭ ወይም ደግሞ ቪዲዮ ኤዲቲንግ አሊያም ሌላ ነገርን ብትማር የተሻለ ኤክስፒሪየንስ ስለምታገኝ መጀመሪያ ችሎታህን ማሳደግ ይኖርብሃል ማለት ነው። እነዚህ ክህሎቶች ከየትኛውም ዲግሪ በላይ በወር ገንዘብ ያስገኙልሃል። ባይዘዌ አመንክም አላመንክም። አምስተኛ ፍላጎትህን ግደለው። ገና ሳታገኝ አታባክኑ ጋይስ። ገና ሳታገኙ አታባክኑ። ገና በጭንቅላታችሁ የምታረጉትን ልታጠፉት፣ ገንዘቡን ልታባክኑት የምታረጉትን የምታስቡ ሰዎች አላችሁ። ለምሳሌ ብራንድ ልብስ፣ ውድ ስልክ ወይም ደግሞ መዝናናት አንተን ሊያሳውሩህ የተዘጋጁ ወጥመዶች ናቸው። ስለዚህ ገንዘቡ እስኪበዛ ድረስ መነኩሴ ሞድ መሆን አለብህ። መነኩሴ ሞንክ መሆን አለብህ ባይዘዌ። ስለዚህ እያንዳንዱን ሳንቲም ወደ ቢዝነስ ልትመልሰው ይገባል። ስድስተኛ ፍጥነት። ባይዘዌ ዓለም አትጠብቅም። አንድ ሀሳብ ከመጣልህ ወዲያውኑ ወደ ተግባር ለመቀየር መሞከር አለብህ። ወደ ተግባር መቀየር አለብህ ማለት ነው። ነገ የሚባል ነገር ይገልሃል። ነገ እጀምራለሁ የሚባል ነገር የለም። ባይዘዌ በኤሊ አካሄድ ሀብታም መሆን በፍጹም አትችልም። ስለዚህ ፍጥነት ሊኖርህ ይገባል። ስለዚህ ስፒድ ኢዝ ኤቭሪቲንግ። ፋይናንሻል ፍሪደም እንድታገኙ እነዚህን አልኳችሁ። ምናልባት እናንተ ደግሞ ካላችሁ ኤክስፒሪየንስ ቀረ የምትሉት ነገር ካለ በኮመንት ሴክሽን ላይ ያሳውቁኝ። ለሌሎች ስለሚጠቅም በእርግጠኝነት ኮመንት ሴክሽን ላይ ገብታችሁ የጠቀማችሁን ነገር ኮመንት ማድረግ እንዳትረሱ። ይሄ ነገር ከቅጥር አውጥቶኝ ወደ ስራ ወደ ቢዝነስ ዓለም አስገብቶኛል የምትሉትን ነገሮች ደግሞ በኮመንት ሴክሽን ላይ ሳትረሱ አሁኑኑ አስቀምጡልኝ። በቀጣይ ቪዲዮዎች ሌሎች የቢዝነስ ሀሳቦች፣ የቢዝነስ አይዲያ፣ የቢዝነስ ሞቲቬሽኖችን ይዤ እመጣለሁ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ።